ጤና ይስጥልኝ ተመልካቾቻችን፣ የአዲስ ቻናል የከፈትኩ ነው ለሪያክሽን ቪዲዮ እና እንዲሁ ደግሞ አዚ ኤንድ ኦፍ ቪዲዮ ላይ የስኮላርሺፕ ሊንኮችን ሼር እያደረኳችሁ እንዴት አድርጋችሁ ፎርሙን እንደምትሞሉት እንደዚሁ ፉል ስቴፕ ማሳያችሁ ይሆናል። ሶ ለመጀመሪያ ያክል ቪዲዮ ያክል የትራንስልቫኒያ ሮማኒያ አካዳሚ ስኮላርሺፕ ነው። ሮማኒያ ያለ ነው ፈንድ ነው። ይሄን ደግሞ ስኮላርሺፕ ማሳያችሁ ይሆናል። ፎርሙና አሞላሉና እንዲሁ ደግሞ ሊንኩን ደግሞ ዲስክሪፕሽን ላይ ያስቀምጥላችኋል። ገብታችሁ ቼክ ማድረግ ትችላላችሁ እና ለማስተርስ ዲግሪ መሞከር ትችላላችሁ። ሶ ሌትስ አክሴፕት ኢት። ሶ ይህ ስኮላርሺፕ ለመጀመሪያው ኦብጀክቲቭ ስናየው ጀስት አትራክት ኢንተርናሽናል ስቱደንትስ አት ትራንስልቫኒያ ዩኒቨርሲቲ እና ደግሞ ኤሊጂቢሊቲን ደግሞ ስናይ ደግሞ አፕሊኬሽን ፎርሙ ኦንላይን መሙላት ነው። ሁለተኛ ደግሞ ባችለር ዲግሪ ሊኖር ይገባል፣ ምክንያቱም ለማስተርስ ዲግሪ ስለሆነ። ስለዚህ ባችለር ዲግሪ መጨረስ ስለሚኖርባችሁ ማለት ነው። ከዛ ዱሬሽኑ ስናየው ዱሬሽኑ ሰዓት ስናየው ሮማኒያ ላንጉጅ ያስፈልጋችኋል። ይህም የሚያስፈልገው ምንድነው? ኮርሱ በሮማኒያኛ ኦንሊ ነው የሚለው ኦንሊ ሮማኒያ ላንጉጅ የሚሰጥ ከሆነ ብቻ ነው። ሶ ይሄ ደግሞ ከቨር የሚደረገው ደግሞ የዚህ ደግሞ ከቨር የሚደረገው በስኮላርሺፑ አማካኝነት ከቨር ይደረጋል ማለት ነው። ሌላው ስኮላርሺፕ አማውንቱን ስናየው 170 ዩኤስዲ ዶላር በየወሩ ይሰጣል ማለት ነው፣ እንደ መንዝል ያለው አንስ ማለት ነው። ሌላ አፕሊኬሽን ፋይል ደግሞ ስናየው ካሪኩለም ቪቲ ያስፈልጋል። ሞቲቬሽናል ሌተር ማክሲመም ኦፍ 1 ፔጅ ቢሹር። ከዛ 3 ሌተር ኦፍ ሪኮሜንዴሽን ሌተር። አሁን ይህን ለየት የሚያደርገው ይሄ ነው። አብዛኞቹ ስኮላርሺፖቹ 2 ሪኮሜንዴሽን ሌተር ነው የሚፈልጉት፣ የኛው ግን 3 ሪኮሜንዴሽን ሌተር ነው። ሶ ፕሪቪየስ ካስተማራችሁ ሌክቸር 3 ሪኮሜንዴሽን ሌተሮች ሊኖራችሁ ይገባል። ሌላው በ23 ነው አሁን የጀመረው። ሶ ኦልሞስት ወደ 2 ወር አራውንድ ምናምን እንደዛ አካባቢ አላችሁ ማለት ነው። ስለዚህ የመጀመሪያው ሬጂስትሬሽን ታደርጋላችሁ። ከዛ ሎጊንግ ትላላችሁ። ሶ እኔ ሬጂስትሬሽን ስላደረኩኝ ሬጂስትሬሽን ካረክባችሁ ቀጥታ ነው ወደ እንትን የሚወስዳችሁ፣ ቀጥታ ወደ ወደ ፖርታል እንትን ይላችኋል ማለት ነው። ከዚህ በኋላ ይሄንን ፖርታል ከገባችሁ በኋላ ፎርሙን መሙላት ይሆናል ማለት። ስለዚህ እነዚህ ስትራይክ ያለባችሁ ምና ኮምፐልሰሪ ናቸው። ኦልሬዲ ይሄን ታውቃላችሁ። ሶ እዚህ ጋር ደግሞ ፈርስት ኔም አለ፣ ጊቭን ኔማችሁ ማለት ነው። ልክ ይሄን ፓስፖርት እንዳለው የምትሞሉ አሪፍ ነው። ሶ ስለዚህ እዛ ላይ እንዴት ነው የሚጻፈው? መጀመሪያ ኔም ፈርስት ኔም ጊቭን ኔም ከተባለ የእናንተና እንትናችሁ ለሲ አባታችሁ ማለት ነው። እዚህ ጋር ደግሞ ሱር ኔም ወይ ላስት ኔም ከተባለ ደግሞ የአያታችሁ ስም ነው ማለት። ስለዚህ እዚህ ጋር ለምሳሌ ሶ እናንተ ሞክሩት፣ እኔም በኋላ በሪል ዴታ ሞክረዋለሁ ማለት ነው። ከዛ ዴት ኦፍ በርዝ አለ፣ የተወለዳችሁ ቀን። ይህም ግዴታ ነው። አፕሊካንት ናሽናሊቲ ደግሞ ይሄ ድሮፕ ዳውን ላይ ስታደርጉ ስነኩት ይመጣላችኋል ሀገራችሁን። ሶ ኢትዮጵያ ነው ያላችሁት። ሶ ኢትዮጵያ ከዛ ኮረስፖንድ አድሬስ አሁን ያለችው አዲስ አበባ ሊሆን ይችላል፣ ባህር ዳር ሊሆን ይችላል፣ አዳማ ሊሆን ይችላል፣ ጅማ ሊሆን ይችላል፣ ዋቴቨር። ከዛ ስትሬት ምናምን ዚፕ ኮድ አለ፣ ይሄን ታስገባላችሁ። ሶ ይሄን ከሞላችሁ በኋላ ኢሜል አላችሁ፣ ፎን ነምበር አለ ታስገባላችሁ። ሌላው ኔም ኤንድ ሎኬሽን ኦፍ ላስት አቴንድ ግራጁዌት ኢዱኬሽን ኢንስቲትዩሽን ነው። የአቴንድ ያደረጋችሁ የተመረቃችሁበት ዩኒቨርሲቲ፣ ለምሳሌ ኔም ኦፍ ዩኒቨርሲቲ አዲስ አበባ ሊሆን ይችላል፣ አስቶ አዳማ ሊሆን ይችላል፣ ጅማ ሊሆን ይችላል፣ ዋሬቨር ባህር ዳር። ከዛ ግራጁዌት ያደረጋችሁበት ምንድን ነው ፕሮግራሙ። ከዛ ዴት ኦፍ አድሚሽኑ መቼ ነው፣ ዴት ኦፍ ኮምፕሊሽኑ መቼ ነው፣ የጨረሳችሁበት መቼ ነው። ኢሹ ያላችሁ ባችለር ዲግሪ ነው። ከዛ ላንጉጅ እንግሊሽ ነው። ሶ ስተዲ ፕሮግራም ደግሞ ማጥናት የምትፈልጉበት ማስተር ዲግሪ ነው። ከዚህ ድሮፕ ዳውን ላይ ካደረጋችሁ በኋላ ይመጣላችኋል። ጀስት ከዛ ውስጥ እናንተ መማር የምትፈልጉትን ማስተር በመበሰሩ የምትፈልጉትን ነው። ሶ አፕላይ ታደርጋላችሁ። ሌላው ሪኮሜንዴሽን ሌተር ነው። ሶ ሪኮሜንዴሽን ሌተር ስታዩት 3 ሪኮሜንዴሽን ሌተር ነው የሚያስፈልጋችሁ። ካሪኩለም ቪቲ አለ ወይም ሲቪ። ከዛ ሞቲቬሽናል ሌተር ነው። ለምንድን ነው ያንን ማስተር ዲግሪ የመረጣችሁበት? ምንድን ነው ሞቲቬት ያደርጋችሁ ቢሃይንድ ዘሲን ማለት ነው። ሶ እሱን ካደረጋችሁ በኋላ ሰሚት ትላላችሁ ማለት ነው። ሶ ይህን ይመስላል የትራንስልቫኒያ አካዳሚክ ስኮላርሺፕ ሮማኒያ ነው የሚገኘው። ሶ እንደ መጀመሪያ ቻናል ነው ይሄንን እንትን ያልኩ። ሶ በሌላ ጊዜ ደግሞ ተጨማሪ ቪዲዮዎችን እሰራላችኋለሁ። ሶ ሪያክሽን ቪዲዮዎችን እና እንዲሁ ደግሞ ስኮላርሺፕ ቪዲዮዎችን ደግሞ እንዲሁ ሙሉ ስቴፑን እያሳየኋችሁ አት ዘ ኤንድ ኦፍ ቪዲዮ ላይ አስቀምጥላችኋለሁ። ሶ እዛ ላይም በደንብ ስለማሳያችሁ ሰብስክራይብ ማድረግ እና ላይክ እና ሼር ማድረግ እንዳይረሳ። መልካም ቀን።